ሰላም ውድ የድንቅ ዓለም ዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? በዛሬው ቪዲዮ በሰሜን አፍሪካዊቷና በእንግዳ ተቀባይነቷ ብዙ በሚባልላት ድንቅ ሀገር ሞሮኮ የምትገኝን አንዲትን በዩኔስኮ በዓለም ቅርስነት የተመዘገበች ቀይ ከተማን እናስተዋውቃችኋለን። አሁን ቀይዋ ከተማ ማራካሽ በስነ ህንጻዎቿና ሰፊ ታሪኳ ከእናት አህጉራችን አፍሪካ አልፋ ዓለምን ያስደመመችው ማራካሽ የማራካሽ መጠሪያ ልክ እንደ ከተማዋ ውብ ህንጻዎችና ታሪኳ ሚስጥራዊ ትርጓሜን የያዘ ነው። አንዳንዶች የበርበር ቋንቋ ሁለት አሞርና አኮሽ የተሰኙ ቃላቶችን በማጣመር የተገኘ ነው፣ ፍቺውም የፈጣሪ መሬት ማለት ነው ሲሉ፣ ሌሎች ደግሞ በሞሮኮ ፌዝ ከተማ ቀረውይም ቤተ መጻሕፍት ወደሚገኘው የ11ኛ ክፍለ ዘመን ጽሑፍ በመጠቆም ትርጓሜው የኩሽ ልጆች ሀገር ነው ይላሉ። ከመካከለኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን መጀመሪያ በነበረው ጊዜም ሙሉ ሀገሪቱ የማራካሽ ግዛት በመባል ትታወቅ ነበር። በአሁኑ ጊዜ በፔርሺያ፣ ኡርዱና ሌሎች የደቡብ ኤዥያ ሀገራት ሞሮኮ ማራካሽ ተብላ ትጠራለች። የሞሮኮ ቀይ ከተማ ለመጀመሪያ ጊዜ በ11ኛው ክፍለ ዘመን በአቡበክር ኢብኑ ዑመር የአልሞራቪድ መንግስት ዋና ከተማ በመሆን ተቆረቆረች። አልሞራቪዶች ለከተማዋ እድገትና በቀጣይነት በከተማዋ ላይ ለታዩ ለውጦች ትልቅ መሰረትን ጥለው ያለፉ ናቸው። በተለይም ታዋቂው የማራካሽ ቀይ ግንብ የተገነባው በ11ኛው ክፍለ ዘመን በዚሁ መንግስት አስተዳዳሪ በነበረው አሊ ኢብኑ ዩሱፍ ነበር። ይህንንም ተከትሎ በከተማዋ በቀይ አሸዋ የሚገነቡ ህንጻዎች በመበርከታቸው ሳቢያ ቀይዋ ከተማ የሚለው ስያሜ ተሰጥቷታል። በጊዜ ሂደትም ማራካሽ በመግሪብ ክልል ውስጥ ወደ ትልቅና ተጽዕኖ ፈጣሪ የባህል፣ ሃይማኖት እንዲሁም የንግድ ማዕከል ለማደግ በቅታለች። በኋላም እንዳለመታደል ሆኖ ከተማዋ ውድቀትን ብታስተናግድም በ16ኛው ክፍለ ዘመን የሳዲያን መንግስት ዋና ከተማ ሆና በመመረጧ ድጋሚ ለማንሰራራት ችላለች። ይህም መንግስት ልክ እንደ በፊቱ ከተማዋን በውብ ቤተ መንግስቶች፣ መስጊዶች እንዲሁም የአትክልት ስፍራዎች እንድታሽቆጠቁጥ የበኩሉን ሚና የተጫወተ ሲሆን አንዳንድ ስፍራዎች እስካሁኗ ጊዜ ድረስ የወርቃማው ዘመን ቅሪቶች በመባል ይጎበኛሉ። በመጨረሻም ማራካሽ በ20ኛው ክፍለ ዘመን ሞሮኮ በፈረንሳይ ቁጥጥር ስር በመግባቷ ሳቢያ የማራካሽ የመጨረሻው ፓሻ በሆነውና በፈረንሳይ ቅኝ ገዢዎች በተሾመው ታሚ አልግላዊ ሞሮኮ ነፃነቷን እስካገኘችበት ጊዜ ድረስ ተዳድራለች። ዛሬ ላይ ማራካሽ ስልጣኔና ታሪክን አዋህዳ ብዙ ታሪክን ባዩት ቀያይ ግንቦቿ ተከባ በሞሮኮ ከሚገኙ 12 ክልሎች መሃል አንዱ በሆነው ማራካሽ አሳፊ ክልል እንደ ዋና ከተማ ታገለግላለች። የበርበርና የአረብ ህዝቦች ስብጥር የሚታይባት ማራካሽ ሰፊ ባህልንና ታሪክን ከመያዟ ጋር ተያይዞ በአይነቱ በዛ ያለ የቱሪዝም አላት። ካሏት የቱሪዝም ዘርፎች ዋና ዋናዎቹም አንደኛ ስነ ህንጻዎቿ። በዚህ ቪዲዮ በተደጋጋሚ እንደተገለጸው ማራካሽ በአይነቱ ለየት ያለና ውብ የሆነ ህንጻ ባለቤት ናት። የመካከለኛው ዘመን እስላማዊ የስነ ህንጻ ጥበብ፣ የበርበር የፈጠራ ውጤቶች እንዲሁም ጥንቅቅ ያሉ የአንደሉስ የህንጻ ዲዛይኖችን አንድ ላይ ያጣመረ ነው። ከነዚህ ህንጻዎች መሃል በዋናነት በተደጋጋሚ የሚጎበኙት የቁጥብያ መስጊድና ባህያ ቤተ መንግስትን ጨምሮ ባህላዊ ሪያዶች ውስጥ የሚታዩ ዝርዝር ጥበቦች፣ የተቀረጹ እንጨቶችና አደባባዮች እንዲሁም ከተማዋን የከበቡት ቀያይ የግንብ አጥሮች ማራካሽን ልዩ ያደርጓታል። እድል ቀንቶት ማራካሽን ለመጎብኘት ቢታደሉ አደራ ሱቆቿን ሳይጎበኙ እንዳይመለሱ እንላለን። በአሁኑ ጊዜ ከፍተኛ ተወዳጅነትን ያተረፉት የሞሮኮ ባህላዊ የውበት መጠበቂያዎችንና ልዩ መዓዛ ያላቸውን ዕጣኖችና በኹሮችን ጨምሮ የምግብ ማጣፈጫ ቅመማ ቅመሞችን፣ በልዩ ዲዛይን የተሰሩ ምንጣፎችን፣ የቆዳ ውጤቶችንና ልዩ ልዩ የቤት ማስጌጫዎችን ጨምሮ እንደ ጀማ አልፋና አደባባይ ውስጥ ባሉ ሰፋፊ ሱቆቿ ሁሉንም በአንድ ቦታ ያገኛሉ። ሶስተኛ የተፈጥሮ መስህቦች።
እስቲ አስቡት፣ አንዲትን ከተማ ለመጎብኘት ሄዳችሁ በበረዶ የተሸፈኑ ተራሮችንና በዓለም ላይ ታዋቂ የሆነን በረሃ ለማየት ብትታደሉ ምን ይሰማችኋል? በማራካሽ ይህም አለ። በአንድ በኩል በበረዶ የተሸፈነውና ማራካሽን ከቦ የሚገኘውን የአትላስ ተራራን፣ የኦሪካ ሸለቆን እንዲሁም የመናራ አረንጓዴ የአትክልት ስፍራዎችን አጣምራ የያዘችው ማራካሽ፣ በሌላ በኩል ደግሞ ምንም እንኳን ከሰሃራ በረሃ ራቅ ብትልም ቱሪስቶች የሰሃራ በረሃን ለመጎብኘት እንደመነሻ ከሚጠቀሙባቸው ጥቂት የአፍሪካ ከተሞች አንዷ ናት። በአትላስ ተራሮች ሃይኪንግ ማድረግ፣ በአረንጓዴ አትክልት ስፍራዎቿና መናፈሻዎቿ ጥሩ የእረፍት ቀናትን ማሳለፍ ብሎም በሰሃራ በረሃ የግመል ላይ ጉዞዎችን ማድረግና አሪፍ የበረሃ ምሽቶችን ማሳለፍ ሁነኛ አማራጮች ሲሆኑ፣ አይ ሰሃራው ሲቅርብኝ ካሉ ደግሞ በማራካሽ አቅራቢያ አጋፋ የምትባል አነስ ያለች በረሃ አለችላችሁ። ታዲያ እነዚህን የተፈጥሮ ሀብቶቿ የመዝናኛ ስፍራዎች ብቻ ሳይሆኑ የዚህችን ዓለም ድንቅ ሚስጥር ለመፍታት ቀን ማታ ለሚታትሩ ሳይንቲስቶች ተመራጭ የጥናትና የምርምር ስፍራዎችም ናቸው። አራተኛ፣ ምግቦቿ። አንዲት ሀገር አሊያም ከተማ ለጎብኚዎቿ ራሷን ከምታስተዋውቅባቸው መንገዶች መሃል ምግብ ጉልህ ሚና አለው። ታዲያ ማራካሽም ምግቦቿን ከማስተዋወቅ አልቦዘነችም። በተለይም ታዋቂ የሆኑት ታጂን፣ ኩስኩስና የሞሮኮ ሻይን ጨምሮ ልዩ ልዩ ባህላዊ ምግቦችንና ኩዚኖችን ያገኛሉ። ወደ ጀማ አልፋና አደባባይ ካቀኑ ደግሞ ምግቦቹንና ሱቆቹን በባህላዊና ሀገረኛ አቀራረብ በአንድ ቦታ ያገኛሉ። ታዲያ በአንድ ድንጋይ ሁለት ወፍ ማለት ይህ አይደል? አምስተኛ፣ የጤናና የውበት ቱሪዝም። ለአብዛኞቻችሁ ሞሮኮ ባዝ አዲስ አይደለም። ሀገራችንን ጨምሮ በተለያዩ የዓለም ሀገራት በሰፊው የሚተገበር የውበት መጠበቂያ መንገድ ነው። ማራካሽ በሐማም ወይም ስቲም ባዝ ባህል ትታወቃለች። ተጓዦች በአርገን ዘይት፣ የተፈጥሮ የሞሮኮ ጭቃ እንዲሁም ዘመናትን ባስቆጠሩ የእንክብካቤ ዘዴዎች የሚደረጉ ማሳጅና ሕክምናዎችን ይሞክራሉ። ከነዚህም በተጨማሪ ማራካሽ የሳዲያን ዘመነ መንግስት የንጉሳውያን መቃብሮች፣ የአልባዲ ቤተመንግስትን እንዲሁም የተለያዩ የታሪክ ስፍራዎችን ለመጎብኘት ምቹ ናት። እንዲሁም ከተማዋ በዩኔስኮ የተመዘገበች የዓለም ቅርስም ናት። በተለያዩ ዓለም አቀፍና ሀገር አቀፍ በዓላት ወቅት ብትሄዱ ደግሞ ከተማዋ የበለጠ አሸብርቃ ታገኟታላችሁ። በተለይም በረመዳን ወቅት ለሚመጡ ጎብኚዎቿ የተለያዩ አማራጮችና ዝቅ ያለ ዋጋን ይዛ ትጠብቃለች። ውድ የድንቅ ዓለም ዩቲዩብ ቻናል ቤተሰቦች የዛሬው ቪዲዮአችን ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ሼር እና ላይክ ማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ እንድትተባበሩን እያልን ሐሳብ አስተያየት ካላችሁ እንዲሁም በቀጣይ እንድንሰራላችሁ የምትፈልጉት ከተማ ካለ በኮሜንት መስጫው አሳውቁን እንላለን። በቀጣይ ቪዲዮ እስክንመጣ ደህና ቆዩን።